ሰላም ሰላም እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ይሄ አንፊሎ ሚዲያ ነው። ስሜ አሸናፊ እባላለሁ። ዛሬ ደግሞ ይዤ የመጣሁት በአፋን ኦሮሞ ውስጥ ያሉት ድርብ ፊደላት የሚባሉት አብረን እናያለን። ይሄንን ዩቲዩብ ቻናል አዲስ ነው፣ ገና ብዙ ተከታይ አላገኘም። ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር በማድረግ አበረታቱኝ እላለሁ። አሁን ቀጣይ ወደ ትምህርቱ እንሂድ። ድርብ ቃላት ወይ ቁቤ ደቻ ይባላል በአፋን ኦሮሞ። ቁቤ ደቻ፣ እነሱም በቁጥር 6 ናቸው። አሁን አብረን እናያለን። ተከታተሉን። የመጀመሪያው ቃ ይባላል። ቃ እንደምታውቁት ቃ የሚባል በአማርኛ ፊደላት ውስጥ የለም። ብዙ ጊዜ ሰዎች ጣጣ ለማለት ሲፈልጉ እቺ ጣ የምትባል መጥራት አይችሉም ማለት ነው። ደዳ ብሎ ነው የሚጠሩት። ጣ የምትባል አማርኛ ውስጥ የለችም። ስለዚህ ዲኤች የምትባል አብራ ስትመጣ አፋን ኦሮሞ ውስጥ ጣ ነው የምትባል። ጣ። ሁለተኛ ጻ ይባላል። ጻ። ሶስተኛ ኛ ኛ። አራተኛ ቻ ቻ። አምስተኛ ጳ በጳ። የመጨረሻው ስድስተኛው ሻ ይባላል። ሻ ሻ። እነኚህን ይመስላሉ ማለት ነው። ስድስቱን ዛሬ እንደተማራችሁ ተስፋ አደርጋለሁ። አፋን ኦሮሞ ስታነቡ እነኚህ ፊደላት በቅደም ተከተል ጽሁፍ ሲመጡ በዚህ አይነት ሁኔታ ነው የምታነቡት ማለት ነው። ስለዚህ የዛሬ ጨርሰናል። ይህን ዩቲዩብ ቻናልን እባካችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ አበረታቱኝ እላለሁ። ዛሬውን ጨርሰናል። ቻው።